ሰላም ሰላም ቅዱሳን በዓለም ዙሪያ ያላችሁ የጌታችንና መድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛ። ወንድማችሁ ያሬድ ነኝ። ባህር ዳር። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን፣ አሜን። ቅዱሳን ከኔ ጋር እንግዲህ አዲስ ተከታታይ ትምህርት እንጀምራለን። የምንጀምረውም ስለ መጽሐፍ ቅዱስ ይሆናል። መጽሐፍ ቅዱስ ምንድን ነው? መጽሐፍ ቅዱስ ለምን ተጻፈ? መጽሐፍ ቅዱስንስ ማን ጻፈው? መጽሐፍ ቅዱስስ የእግዚአብሔር ቃል ናቸው የሚለውን አብረን እንማራለን። መነሻ የመጽሐፍ ቅዱስ ክፍሌ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እና 17 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ይላል። ክብር ለኢየሱስ ይሁን። እንግዲህ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ስለዚህ የእግዚአብሔር መንፈስ ያለበት መጽሐፍ ብቸኛው መጽሐፍ ቅዱስ ብቻ ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ መጽሐፍ ቅዱስ ምንድን ነው ስንል ከስያሜው ስንነሳ ቅዱስ ማለት የተለየ ከመጽሐፍት የተለየ እንደሌሎቹ ምድራችን ላይ እንዳሉት አይነት መጽሐፎች ያልሆነ ቅዱስ መጽሐፍ ቅዱስ ስንል የተቀደሰ የእግዚአብሔር ቃል ማለት ነው። ቅዱስ ነው፣ ይለያል። ምድራችን ላይ ካሉት ቢሊዮን የሚቆጠሩ መጽሐፍቶች መጽሐፍ ቅዱስ ይለያል። ልዩ ማለት ነው፣ የተለየ የተቀደሰ። በምኑ የተቀደሰው? የእግዚአብሔር ቃል ስለሆነ፣ የእግዚአብሔር እስትንፋስ ስለሆነ። ስለዚህ መጽሐፍ ቅዱስ ምንድን ነው ስንል የተቀደሰ የእግዚአብሔር ቃል ነው ማለት ነው። መጽሐፍ ቅዱስ በእግዚአብሔር ትእዛዝ የተጻፈ መጽሐፍ ቅዱስ በእግዚአብሔር ትእዛዝ የተጻፈ እግዚአብሔር ዓላማውንና ራሱን ማንነቱን ለሰው ልጆች የገለጠበት መለኮታዊ ኃይል ያለው መጽሐፍ ነው። እግዚአብሔር በትእዛዝ ያጻፈ እንደገና ደግሞ ራሱን ማንነቱን ለሰው ልጆች የገለጠበት ነው። የእግዚአብሔር ሐሳብ ምንድን ነው? እግዚአብሔር ምንድን ነው? እግዚአብሔር ለሰው ልጆች ምንድን ነው የሚያስበው? እግዚአብሔር ለምድር ምን ያስባል? እግዚአብሔር ለፈጠረው ዓለም ምን ያስባል የሚለውንና ራሱ እግዚአብሔር ማን ነው፣ እኔ እግዚአብሔር እንዲህ ነኝ ብሎ ማንነቱን የሚገልጽበት ነው መጽሐፍ ቅዱስ። የትኛውም መጽሐፍ የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ እግዚአብሔር እንዲህ ነው ብሎ የሚገልጽ ምድራችን ላይ መጽሐፍ የለም ከመጽሐፍ ቅዱስ ውጪ። መጽሐፍ ቅዱስ ብቻ ነው እግዚአብሔር እንዲህ ነው፣ እግዚአብሔርም ራሱ እኔ እንዲህ ነኝ ብሎ የሚናገርበት መጽሐፍ ቅዱስ። ክብር ለኢየሱስ ይሁን። ይሄው መጽሐፍ ምንም አይነት ስህተት የለበት፣ ምንም አይነት የሐሳብ ግጭት የለበት፣ ምንም አይነት የዓላማ መዛነፍ የለበት። ይሄ መጽሐፍ ትክክለኛና እውነተኛ። ይሄው መጽሐፍ በተለያየ ጊዜ በተለያየ ቦታና በተለያየ ሰዎች ቢጻፍም ምንም አይነት ስህተት የለበትም። ምንም አይነት የሐሳብ ግጭት የለበትም። እርስ በርሱ የሚደጋገፍ እርስ በርሱ የሚጣጣም። ለምን? የእግዚአብሔር መለኮታዊ አጀንዳ ስለሆነ፣ የእግዚአብሔር መለኮታዊ ሐሳብ ስለሆነ። ክብር ለጌታ ለኢየሱስ ይሁን። መጽሐፍ ቅዱስ ውስጥ ምንም አይነት ስህተት አይገኝም። ስህተት አልባ ነው መጽሐፍ። ብዙ መጽሐፎች ሂስ ይደረጋሉ። መጽሐፍ ቅዱስን ግን ሂስ ልናደርገው አንችልም። ለምን? ስህተት አልባ መጽሐፍ ነው። እንከን አልባ መጽሐፍ ነው። ክብር ለጌታ ለኢየሱስ ይሁን። ይሄው መጽሐፍ በተለያዩ 3 አህጉራት ላይ ነው ለመጀመሪያ ጊዜ የተጻፈው። ታሪክ እንደሚናገረው በአውሮፓ፣ በኢሲያና በአፍሪካ ነው የተጻፈው። እንግዲህ እነኚህ 3 የተለያዩ አህጉራት ናቸው። በአቀማመጥም የተለያዩ ናቸው። እንደገና ቦታቸውም ይለያያል። ሶስተኛ ደግሞ ለመጀመሪያ ጊዜ ሲጻፍ የተጠቀመው ቋንቋ ዕብራይስጥ ነው፣ ግሪክ ነው እና አርማይክ ነው። እነኚህ 3ቱ የተለያዩ ቋንቋዎች ናቸው። 3 በተለያየ ቋንቋ፣ 3 በተለያየ አህጉር
ቢጻፍም ምን ያለ ነው? እርስ በርሱ የሚመጋገብ ነው። ስህተት አልባ ነው መጽሐፍ። ክብር ለጌታ ለኢየሱስ። ቦታው ቢለያይ፣ ስፍራው ቢለያይ፣ ጊዜው ቢለያይ፣ ሰዎቹ ቢለያዩ፣ ቋንቋው ቢለያይ፣ ሐሳቡ ግን አንድ ነው። አጀንዳው ግን አንድ ነው። የሐሳቡ ፍልሰቱ ግን ራሱን ጠብቆ የሚሄድ ነው። መዛነፍ የለበትም መጽሐፍ። የሐሳብ ዝንፈት አይገኝበትም መጽሐፍ። ክብር ለኢየሱስ ይሁን። ታዲያ መጽሐፍ ቅዱስ ለምን ተጻፈ? መጽሐፍ ቅዱስ ለምን ተጻፈ ስንል መጽሐፍ ቅዱስ የተጻፈው እግዚአብሔር ማን እንደሆነ እንድናውቅ። እግዚአብሔር ማን ነው? እግዚአብሔር ምንድን ነው የሚለውን መልስ የሚሰጠን መጽሐፍ ቅዱስ ብቻ ነው። አምላካችሁ እግዚአብሔር እኔ እንደሆንኩኝ ይታወቅ ዘንድ ነው ያለን መጽሐፍ ቅዱስ ነው። እኔ እግዚአብሔር ነኝ ያለን መጽሐፍ ቅዱስ ነው። እግዚአብሔር እኔ እንዲህ ነኝ ብሎ የተናገረው በመጽሐፍ ቅዱስ ነው። እግዚአብሔርን የምናውቀው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የተጻፈልን እግዚአብሔርን እንድናውቀው ነው። አዎ እግዚአብሔር በዚህ ቃል ውስጥ ራሱን ገልጧል። በእኛ ልክ ነው የገለጠው። ከዚህ ቃል በላይ ነው እግዚአብሔር። እግዚአብሔርን የምናውቀው በቃሉ ነው። እኔ እግዚአብሔር እንዲህ ነኝ፣ እኔ እግዚአብሔር የሰማይና የምድር ሁሉ የዓለም ዳርቻ ሁሉ ፈጣሪ ነኝ፣ እኔ ጌታ ነኝ፣ እኔ ንጉሥ ነኝ፣ እኔ ሁሉን ቻይ ነኝ፣ እኔ አዶናይ ነኝ፣ እኔ ኤልሻዳይ ነኝ የሚሉትን እግዚአብሔር ማንነቱን የገለጠው በመጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ የተጻፈልን እግዚአብሔር ማን እንደሆነ እንድናውቀው፣ ሌላ ዓላማ የለውም። መጽሐፍ ቅዱስ የተጻፈው ሰው ማን ነው? ሰው ማን ፈጠረው? ብዙውን ጊዜ ሰው የማንነት ጥያቄ አለበት። እኔ ማን ነኝ? ከየት ነው የመጣሁት? ማን ነው የፈጠረኝ? ስለዚህ ሰው የማንነት ጥያቄ ስላለበት ይሄን የማንነት ጥያቄ ደግሞ መልስ የሚሰጠው መጽሐፍ ቅዱስ ነው። ሰው የተፈጠረው በእግዚአብሔር ነው። ሰው በእግዚአብሔር መልክና አምሳል ተፈጥሯል። ሰው የእግዚአብሔር የእጆቹ ሥራ ውጤት ነው። ሰውን የፈጠረው እግዚአብሔር ነው። ይሄንን የሚነግረን መጽሐፍ። ስለዚህ የሰው መነሻዬ ማን ነው? ምንድነኝ? የሚል ጥያቄ፣ የፍልስፍና ጥያቄ ላለበት ሰው መልስ የሚሰጠው መጽሐፍ ቅዱስ። ስለ ሰው ምንነት የሚነግረን መጽሐፍ ቅዱስ። ሳይንስ አይደለም የሚነግረን። ሰው ማን ነው የሚለውን ጥያቄ መልስ የሚሰጠን መጽሐፍ ቅዱስ ብቻ ነው። ማንነቴን ያገኘሁት በመጽሐፍ ቅዱስ ውስጥ ነው እኔ። ስለዚህ የሰው ማንነት እንድናቅ መጽሐፍ ቅዱስ ተጽፎልን፣ በዛው ልክ ደግሞ ኃጢአት ምን እንደሆነ እንድንረዳ መጽሐፍ ቅዱስ ተጽፎልን። ኃጢአት ሰውን ከእግዚአብሔር የምትለይ፣ የእግዚአብሔርን ቁጣ የምታመጣ፣ ዘላለማዊ የሞት ፍርድ ያለበት እንደሆነ የሚነግረኝ መጽሐፍ ቅዱስ። የኃጢአትን ምንነት፣ ኃጢአት ከእግዚአብሔር እንደሚለይ፣ ሰውና እግዚአብሔርን የመለየት አቅም ያለው ኃጢአት ብቻ እንደሆነ የነገረኝ መጽሐፍ ቅዱስ ነው። አዳምና ሔዋን በኤደን ገነት ሲኖሩ በኃጢአት ምክንያት ከእግዚአብሔር መንግስት ሲባረሩ አይተናል። ስለዚህ በእኔና በእግዚአብሔር መካከል ሊለየን የሚችለው ኃጢአት ብቻ ነው። ይሄንን ደግሞ የነገረኝ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ የተጻፈው ኃጢአት ምን እንደሆነ፣ ከእግዚአብሔር ሊለየኝ፣ ወደ ሞት ሊመራኝ የሚችል ነገር እንደሆነ የነገረኝ መጽሐፍ። ክብር ለኢየሱስ ይሁን። እንደገና ደግሞ ይኸው በኃጢአት የወደቀው ሰው መዳን እንዴት እንደሚችል የነገረኝ መጽሐፍ ቅዱስ። አዎ የምትድነው ልጁን ኢየሱስ ክርስቶስን በማመን ነው ብሎ የነገረኝ መጽሐፍ ቅዱስ። መጽሐፍ ቅዱስ መዳን እንዴት እንደምችል፣ ከዘላለም ሞት ወደ ዘላለም ሕይወት፣ ከጨለማ ወደ ብርሃን እንዴት መምጣት እንደምችል የነገረኝ መጽሐፍ ቅዱስ። ክብር ለኢየሱስ ይሁን። እምነት ከመስማት ነው፣ መስማትም
ከእግዚአብሔር ቃል ከዚህ ነው ሰምቼ የዳንኩት። ስለዚህ እንዴት መዳን እንደምችል፣ እንዴት ከእግዚአብሔር ጋር ታርቄ መኖር እንደምችል፣ እንዴት በእግዚአብሔር ዘላለማዊ አጀንዳ ውስጥ በእግዚአብሔር መንግስት ውስጥ መኖር እንደምችል የነገረኝ መጽሐፍ ቅዱስ እንዴት መዳን እንደሚቻል፣ እንዴት የዘላለም ሕይወት ማግኘት እንደሚቻል ይነግረኛል። የተጻፈልኝ ለዚህ ነው። ሌላው መጽሐፍ ቅዱስ የእግዚአብሔር ፍቅር እና የእግዚአብሔርን ፍቃድ እምረዳበት ነው። እግዚአብሔር ለኔ ያለውን ፍቅር፣ እግዚአብሔር ለኔ የሚያስባትን ሐሳብ የተረዳውበት። እውነት እግዚአብሔር እኔን ይወደኛልን ብዬ ብዙ ሰዎች የመጠላት ስሜት አለባቸው። እግዚአብሔር ግን እንደሚወዳቸው፣ ሰው ቢጠላቸው እግዚአብሔር እንደሚወዳቸው የሚነግራቸው መጽሐፍ። ወደድኩ በፍቅሩም የተነሳ አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲሁ ወዷል። እግዚአብሔርን እኛ እንደወደድነው ሳይሆን እሱ እንደወደደን ነው። የእግዚአብሔር ፍቅር የተገለጠው በመጽሐፍ ቅዱስ በእግዚአብሔር ፍቅር ውስጥ በእግዚአብሔር መንግስት ውስጥ ስኖር እንዴት መኖር እንደሚገባኝ፣ እግዚአብሔር በሰጠኝ ጊዜና እድሜ በዚች ምድር ላይ እንዴት መመላለስ እንደሚገባኝ ተጽፎልኛል። መኖር እንዴት እንደምችል፣ በእግዚአብሔር መንግስት ውስጥ እንዴት መውጣት መግባት እንደምችል፣ በእግዚአብሔር ኪዳን ውስጥ እንዴት መመላለስ እንደምችል መጽሐፍ ቅዱስ ተጽፎልኛል። መጽሐፍ ቅዱስ የተጻፈው የህይወት ዘመኔን እንዴት መመላለስ እንደሚገባኝ እንድረዳ። ክብር ለኢየሱስ ይሁን። ታዲያ መጽሐፍ ቅዱስ እውን የእግዚአብሔር ቃል ነው? አዎ፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ የሚያወራው ስለ ልጁ ኢየሱስ ክርስቶስ ሌላ ሐሳብ የለው። በብሉይ ኪዳን መጽሐፍት ውስጥ መሲሁ ይመጣል፣ መሲሁ ይወለዳል፣ መሲሁ ይታደገናል የሚል መልእክትን የያዘው። በዘፍጥረት ምዕራፍ 3 ቁጥር 15 በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ሲል ኢየሱስ ክርስቶስ ከሴት ዘር እንደሚወለድ እየነገረን ነው። የኢየሱስ ክርስቶስን መምጣት፣ የመሲሁን መምጣት፣ መሲሁ እንደሚመጣ እየነገረን ነው። ዘፍጥረት ምዕራፍ የበለጠ መጣና ደግሞ ኢሳይያስ 7:14 ላይ ደግሞ ምን አለ? እነሆ ድንግል ትጸንሳለች፣ ወደፊት የምትጸንስ ድንግል ሴት አለች፣ ያለ ወንድ ፍቃድ የምትወልድ ሴት አለች። ኢየሱስ በሴቲቱ ዘር እንደሚመጣ፣ መሲሁ በሴቲቱ ዘር እንደሚመጣ እየነገረን ነው ብሉይ ኪዳን። አዲስ ኪዳን ላይ ደግሞ ስንመጣ መሲሁ መጥቷል። ብሉይ ኪዳን ይመጣል ነው፣ አዲስ ኪዳን ግን መጥቷል ነው። ያ የምትጠብቁት ጌታ መጥቷል። ያ የምትጠብቁት መሲሁ መጥቷል። ስለዚህ ዮሐንስ ወንጌል ምዕራፍ 4:24 እና 25 ላይ ያቺ ሳምራዊቷ ሴት ምን አለች? ይሄ አንተ የምትነግረኝ ነገር ሁሉ መሲሁ ሲመጣ ይነግረኛል አለች። ምኑን ጠቅሳ? ሕግና ነቢያትን መጽሐፍ። ከዛ ኢየሱስ ምን አላት? ያ የምትጠብቂው መሲሁ እኔ ነኝ አላት። መሲሁ መጥቷል። አዲስ ኪዳን ብሉይ ኪዳን መሲሁ ይመጣል ነው፣ ስለ ኢየሱስ ነው የሚያወራው። አዲስ ኪዳን ደግሞ መሲሁ እኔ ነኝ፣ መጥቻለሁ፣ አዳኝ እኔ ነኝ ነው። ያ የምትጠብቂው መሲሁ እኔ ነኝ አላት። ከዛ ኢየሱስ ደግሞ ሌላ ቦታ ደግሞ ምን አለ? መጽሐፍ ሁሉ ስለማን ያወራሉ አለ? ስለኔ ይናገራሉ፣ ስለኔ ይተርካሉ። ስለዚህ መጽሐፍ ቅዱስ አዎ የእግዚአብሔር ቃል ነው። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ የሚናገር ነው። ክብር ለኢየሱስ ይሁን።
አሜን። ይህንን ጸሎት ከኔ ጋር አብረን እንጸልያለን። ጌታ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ ስለሆንኩ ምሕረትህ ያስፈልገኛል። ኃጢአትን ይቅር ማለት የምትችል አንተ ብቻ እንደሆንክ አምናለሁ። ወደ ልቤ እንድትገባ ኃጢአቴንም ይቅር እንድትልና የሕይወቴ ገዢ እንድትሆን እለምንሃለሁ። ሰይጣንን፣ ዓለምን ክጃለሁ። አንተን የሕይወቴ ገዢ አድርጌ ሾሜያለሁ። ከኃጢአቴም ስላዳንከኝ ስሜንም በሕይወት መጽሐፍ ስለጻፍከው ልጅህም ስላደረግከኝ አመሰግንሃለሁ። አሜን። ይህንን ጸሎት ስለጸለዩ ወደ እግዚአብሔር ቤተሰብ ተቀላቅለዋል። ከላይ በስክሪኑ ላይ በምትመለከቱት ስልክ ቁጥር ደውሉልን። ምን ማድረግ እንደሚገባችሁ የምክር አገልግሎት እንሰጣችኋለን። እግዚአብሔር አምላክ ዘመናችሁን ይባርክ።